ለምን አንጋብዝህም? በዛሬ ጿሚ ነኝ። ያው ሽሮ ሊያበሉኝ ነው። ከዛ በፊት እስኪ አውትፊት ቼክ እስኪ እናድርግ። እንግዲህ ይኸውና እየጠበቅን ነው። ይኸው ምንም ማንም የለም፣ የሚመጣም የለም። የገብርኤል ዝክር ስሙ ጉጥ ነው። እግዚአብሔር አዲስ አበባ ሙዚየም አንገባ የማይደረስ የለ ተደረሰ። ሁሉም ቦታ ደረሰ። በዛም በዚህ ብትሉ በዚህ እንመጣለን። ወሳ እሺ ቦይሊ እስካሚን ባክ። እንግዲህ ዛሬ ደግሞ ማለት ነው ተነሶቼ ደውሎ ምን አሉኝ፣ ለምን አንጋብዝህም? ልደት እየደረሰ ነው ምናምን ስላሉኝ እኔ ደግሞ ታውቃላችሁ ደስ ይለኛል ሰው ሲጋብዘኝ ምናምን የሰው እና በዛሬ ጿሚ ነኝ። ያው ሽሮ ሊያበሉኝ ነው። ሀሳባችሁ ግን እናየዋለን። እንከታተል፣ አብረን እንሄዳለን ማለት ነው። ይመቻችሁላችኋል። ከዛ በፊት እስኪ አውትፊት ቼክ እስኪ እናድርግ። ወይል እንግዲህ በሚገርማችሁ ሁኔታ ማለት ነው እየሄድን ነው፣ ስቲል ነው እየሄድን ነው። አሁን ግን ደርሰናል ምናምን ብለው ደውሎልኛል። እስኪ ደግሞ ወደ የተባበሩት መተባበር ህንፃ ጋር እንጠብቃችኋለን። ከዛ በኋላ ደግሞ እስኪ እንተዋወቃችኋለን። ሁላችሁ ለእናንተ ነው ማስተዋወቃችሁ። ኦልሬዲ ያውቃችኋለን። ትመቻችሁ፣ ተከተል። እንግዲህ ይኸውና እየጠበቅን ነው። ይኸው ምንም ማንም የለም፣ የሚመጣም የለም። አይ መሀል መገናኛ ላይ እንዴት ተቆልተናል። እዚህ ጋር አንድ ሰው አለ፣ የጠፋ ሰው አለች። ቢግ ካሜራማን ሸራቱ ኬብሩ። እንግዲህ እስኪ እናየዋለን። እንግዲህ ጥራቱ ማይ እንዳታደርጉበት ፀሐይ ስለሆነ ነው። እስኪ ደግሞ እየጠበቅናቸው እስኪመጡ ጠብቃቸው። ዝም ብለው 5 minutes later አራቶች ምርጥ ጃለላል ይሁንና ተገናኝተናል። አሳያችሁ ተገናኝተናል። ብዛታችን ለራሱ በስማሙስ ምን እንደምመስል እኮ እናላችኋል። ይሁንና 6 ኪሎ ደርሰናል። 6 ኪሎ ደርሰናል። ህገወጥ ልንበላ ነው። ህገወጥ ፋርማሲ ማህበረሰቡ በጣም ጀነን እያለ ይሄን ሁላ ሰውን ማበል ይሄ ሁላ ሰውን ለማብላት ዝግጅቴን የጨረስኩት ዛሬ የገብርኤል ዝክር A few minutes later, a few inches later. Purchase your tracks today. A few moments later. ተሰምቶ የነበረ ከመሞቴ በፊት መጀመሪያ አሁን ላይ ያው እጄ ልታጠብ እየሄድኩ ነው። ምን እሺ ነው ማለት እስቲ ስለ ምግቡ ያላችሁን አስተያየት ካውላችሁ ፕሊዝ ሄልፕ ሚ ከሱ ልጀምር።
ህገወጥ እንደ ስሙ ህገወጥ ነው። እግዚአብሔር ብልታረገናል። አሁን ቤታችን ገብተን አስቲያ ወደ እሱ ሁሉ ነገር አሪፍ ነው። ሁላችሁም መጣችሁ ቀመስ ብታደርጉ ደስ ይለኛል። ሁሉ ነገር ፏ ነው። መጣችሁ ፏ በሉልን። ያራዳ ልጅ ምርጥ ነው። መጣችሁ ተመገቡት። ምርጥ ህገወጥ ነው። ኪሊማንጃሮ ዋጋውን እንፈልጉ እንነግራችኋለን። ያው 2500 ገብቷል። ያው ወደዚህ ስለመጡ ትንሽ ዋጋ ጨምሯል። ቢሆንም ግን ለየት አላለብንም። አሪፍ ምግቦች መጥቷል እና መጣችሁ ፈታ እንድትሉበት። አንድ አራት ሰው ቀርቷል። ያው ሞተው ነው ለጊዜው ሞተው ነው። እንደ ስሙ ዛሬ ጋይስ ህገወጥ ቀሌላ ምንም ነገር የለም። ህገወጥ አሁን ደግሞ ምን ብለን አስበናል መሰላችሁ? ስቴዲየም እንሂድና እስኪ ትንሽ ደግሞ እናስብጥናል ነገር ብለናል። ስቴዲየም አይደለ ፍሮም መገናኛ ቱ ስቴዲየም በባስ እስኪ አንበሳ ባስ ነው። በቬሎሲቲ Stop it. Get some help. ገንዘብ የለም የት አለ? ገንዘብ የለም። ያው እንግዲህ በእናንተ ፍቅር እንሄዳለን። በእናንተ ሰብስክራይበር ደርሰሻል? 125 ደርሰናል። አሁን ሺህ እኮ ከገባን ብድይ ነው በቃ ፖይንቷ ሺህ ናት። ሺህ አስገቡን እስኪ ሰብስክራይብ እናላችኋለሁ። አሁን ይኸውና እነሱ ይኸው እዛ እየተንከራተቱ ነው። እንግዲህ እኛ ደግሞ እስኪ እንሄዳለን። ጥድት ያለ ቪዲዮ ነው ምናምን ብያስብ አክቹሊ እስካሁን ድረስ ለራሱ በልተናል ጠጥተናል። ምንም የቀረ ነገር የለም። እስኪ ተከታተሉ። ውስጥ ገብተናል። እንግዲህ ምንም ነገር የለም። ራይድ ምናምን ታውቃላችሁ። በዛ አርጎ አልሰጥም ብሏል። ራይድ አይመጡ ዋው ያበደ ነው እናላችሁ። ይመቻችሁ። ተከታተሉ። ነሽ ወይል እንግዲህ በሚያሳዝን ሁኔታ ያው እንግዲህ መስቀል አደባባይ ኤግዚቢሽን ስላለ 300 ብር ነው መግቢያ። ፕላስ ደግሞ ግዴታ እቃ መግዛት አለባችሁ። እኛ ደግሞ እቃ መግዛት ማሳብ የለን ምናምን። ምን አሰብኩ መሰላችሁ? እኔ ማለት ነው ለምን አዲስ አበባ ሙዚየም አንገባ? አዲስ አበባ ሙዚየም ለምን አንገባ? ምን ይመስላችኋል? እንዳሳብ ማለት ነው ያበደ ነው። ምን እንደሆነ ታውቂያለሽ? በዛ ስንገባ ራሱ በዛ ማያስገቡን 200 ብር ትከፍላለህ። አዲስ አበባ ሙዚየም መግባት አይደለም በጀርባ በኩል ላይ ያሳያል። ቸገር የለም ነው የምላችሁ። ብቻ ነው ተከታተሉ። እየመጣችሁ ፎሎ ሰብስክራይብ እያደረጋችሁ ሰብስክራይብ ደብሊው እያደረጋችሁ የማይደረስ የለ ተደረሰ። ሁሉም ቦታ ደረሰ። በዛም በዚህ ብትሉ በዚህ እንመጣለን። መውጫውን አውቀን ወጣን፣ መውረጃውን አጣንም። ጨዋታው እዚህ ደርሰናል። አዲስ አበባ ሙዚየም እስኪ መግባት እንችላለን፣ ግን መቅረጽ የሚቻል አይመስለኝም። እስኪ እናየዋለን። እንግዲህ አስቀረጹን እንቀርጻለን፣ ካላስቀረጹን ያው እንቀርጻችኋለን። ዝም ብላችሁ በሚያሳዝን ሁኔታ መስራት እንችላለን። እኔ ከዚህ በኋላ እኔ እንትናን ያስቀመጣችሁ ካሜራ ናት አይቻልም ምናምን ማለት አይቻልም። ከዚህ በጣም እኔ እያስደብሩኝ በገዛ ኮንተር ባይዘው ሁሉም ተከፍቷል። እዚህ ጋር ሰባዎች ወደዛ ሄደው ነው ኋላ አንድ 50 ሰዎች አሉ። በቃ እነሱ ተከፍተዋል አይደል? ዋጋም የሉ። ግን ከዚህ በኋላ ያባበደ ቪዲዮ ይመጣላችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የምቻችሁ ሰብስክራይብ ፕሊዝ ሰብስክራይብ